ከካፍር ሴት ጋር ዜና ሰርቼ ነበረ ምንድነው ሁክሙ የሚል የሚያሳዝን ጥያቄ ነው። ይህን ስራ የሚሰራ ለራሱ ሊያለቅስ ይገባዋል። ጥያቄው ራሱ አላሁ አዕለም ቀለል ያለ ያን ያክል ያላስጨነቀ ጥያቄ ነው የሚመስለው። የወንጀሉ ጸጸት ውስጡን ያቃጠለውና ያላቃጠለው ያላስቆጨው ሰው ከጥያቄው ማወቅና መረዳት ይቻላል። ሙስሊሞች አላህን ፍሩ። እስላም ስምና ልብስ ብቻ አይደለም። የአላህ ባሮች ዝሙት አይሰሩም። አላህ በተከበረው ቃሉ ቁርአን ላይ በግልጽ ነግሮናል። ወላ የዝኑን ብሏል። ዝሙት አይሰሩም የረሕማን ባሮች ብሏል። አላህ ተባረከ ወተዓላ ወደ ዝሙት የሚወስዱ ነገሮችን የዝሙት መንገዶችን ነው የከለከለው። ወላ ተቅረቡ ዚና ዝሙትን አትቅረቡት ነው ያለው። ዝሙት አትስሩ ብቻ ሳይሆን ያለው ዝሙትን አትቅረቡት ነው ያለው። መንገዱን ራቁት ነው፣ ከሩቁ ሽሹት ነው ያለው። ሙስሊም የሆነ በሙሉ አላህን ሊፈራ አላህን ከሚያስቆጣ ነገር ሊጠነቀቅ ይገባዋል። ዝሙት አላህን ከሚያስቆጡ ነገሮች መሃል አንዱ ያልተፈቀደለት ማህፀን ላይ እንደ እህቶቼ የምወዳችሁ የማከብራችሁ እህቶቼ ደግሜ ደጋግሜ ልምከራችሁ፣ ባሎቻችሁ ዘንድ ማንንም አታሞግሱ። እክል የሚባለው ኡስታዝ ውይ ንግግሩን ብትሰማ አንደበተ ርቱዕ ምን አገባሽ አንቺ? ባልሽ አጠገብ ቁጭ ብለሽ አላህን አትፈሪም? ከባልሽ በላይ አንደበተ ርቱዕ አለ። እሱን አታገቢም እንደ ይልሻል። አለቀ በቃ፣ ፋይሉ ተዘጋ። ተግባባን? አልፈለገችውም አይደለ? መፈታት ነው በቃ። እስከ መናቅ መድረስ የለበትም ጉዳዩ። ወላሂ ግን ማለት ነው ከንቀት ሁሉ የማይናቁ ይቅር የማይባሉ ንቀቶች አሉ። ምህረት የማይደረግላቸው ንቀቶች። በወንድነቱ የሚናቅ ከሆነ خلاص በወንድነቱ የሚናናቅ ከሆነ خلاص انتهى الامر። ተግባባን? ሴት ልጅን መናቅ ዋጋ ያስከፍላል። በጣም ዋጋ ያስከፍላል ሴት ልጅን መናቅ። ለምን በሉ አንተን እንድትንቅ በር እየከፈተ ይመጣል። እሷ በተናቀች ቁጥር አንተን የመናቅ እድሏ እየሰፋ ነው ይመጣል፣ ከፍ እያለ። በተወሰነ ጊዜ ልትችል ትችላለች፣ ልትታገስ ትችላለች። በጣም ታገሰች። ከዚያ በኋላ በቃ አንዴ ንቃ የሆነ ነገር ትልሃለች፣ በቃ እንተህ አልአምር። ስለዚህ ንቀት የሚባለው ነገር ከባድ ነው፣ በጣም ከባድ ነው። ሴቶች ይችላሉ የተወሰነ ጊዜ ብትንቃቸው እንትን ብትላቸው የተወሰነ ጊዜ ሊችሉ ይችላሉ። ከዚያ በኋላ ግን የሆነ ጊዜ ላይ እነሱ ደግሞ ሲንቁ አዑዙ ቢላህ ነው።